ያለው ኮንቨርሴሽን በውስጥ ትልቁ እኮ በቃ ዲፍረንስ የሚመታው እኮ እሱ እኮ ነው። አንድን ወንድ ሞቲቬት አድርጎት 40 እና 50 ለማያውቃ ሴት ዝም ብሎ እንትን አያደርግም። የንሰት ቀጠሮ ጌም አለኝ ተነግሮት ተጀንጅኖ ምን ተብሎ ምናምን ነገር ተዘጋጅቶ ለኪኖ የሚጠበቅ ሰው ነው እና በውስጥ ያለው የሚሰራው ስራ በጣም ትልቅ ነው። እኛ እኮ ሚስጥር ማውጣት አይሆንብን ተብሎ ነው እንጂ ሰነድ ብናወጣ እኮ በአት ሰነዶች አሉ ታፍነን ነው እንጂ ለኪኖ ብዙ ነገሮች አሉ እናውቀዋለን። ብሪጅስቶን መሲ አንድ ጨምር አንድ ለትምህርት እንዲሆን ቶሮንቶዬ አንድ ለትምህርት የሚሆን ዘግበን እስቲ ማኛው መድኃኒዓለምን ልንገርህ መድኃኒዓለምን ሰውየው ማለት ነው ልመና በለው በቃ ላይክ ልጅቷ ላይክ በጣም ይሄ አንጀት እምቡጭ የሚያደርግ ነገር ነው የተደረገው እዛ ጋር እና ላይክ እንዲያውም ሊመሰገን ነው እኮ የሚገባው በቃ ልጅቷ አም ጎይንግ ቱ ዳይ አይነት ነገር ነው ጨዋታውና ሰውየው ማለት በደግነት ነው ያደረገው እና እዚህ ጋር ልክ ሲመጣ ማለት ደግ አደረገ የታባ ምናምን ሲባል ማለት ይጎስ ላይ እንዴ ደግነቴ ነው እንደዚህ የሚያስደርገኝ በቃ ጨካኝ ሆናለሁ ብሎ ይሄ ሰውዬ ብር አለው አለ ሄዶ ኢትዮጵያ 15 ሴት ህይወት አበላሽቶ ቢመጣ በኋላ ወንድ ከፍ ነው ምናምን ሊባል ተቧድኗል። ወንድና ሴቱ አሁን ፌሚኒስት የሚባለው ነገር ስለመጣ እሱ እንዲቆም ወንዱ ወንዱን ሳይድ ይዟል፣ ሴቱ አሁን እኔ የምጠይቀው ለዲያስፖራ በሙሉ ይሄን ልዘግበ እስቲ እናት ትውለድ ዲያስፖራ ሆነ ወጣት ሆነ ጽድት ያለች ጥበስ ለስታውክ በቃ ላድንቅ ዘመቻና ነው የምታሳደው አቅም የሌላትን ሴት እያደንክ ፋይናንሻል የተበደለች ሴት ቆንጅዬ ሆና ነፍስ ያላት አሜሪካ ብትመጣ አውሮፓ ብትመጣ አረብ ሀገር ብትሄድ ስንት ደረጃ የምትደርስ እህቶቻችንን አቅም ስለሌላቸው ብቻ እያደኑ በጊፍት በምናምን እሙሟቸው ምናምን ጭልፍ የሚያደርጉ ነፍ ናቸው። አቅም ያላትን ሞክር ነው። በዛውም ልክ ደግሞ ማለት ነው ይሄ ፕሪንሲፕል ወይ ደግሞ የኑሮ አቋም ያላትን ሴት የሚፈልጉ ወንዶች አሉ። አሁን ለምሳሌ አሜሪካ ምናምን አይተህ ከሆነ ማለት ነው አይ ዱ ሚ አይ ፔይ ማይ ኦን ቢልስ ምናምን ትላለች። ላይክ ኤቭሪ ግሮን አፕ ያደገ ሰው መክፈል አለበት እና ላይክ አሜሪካ ያሉት ሴቶች ሜንታሊቲ ማለት ነው ይሄ ባህላዊ ይሄ ትራዲሽናል ዋይፍ የሚለውን ነገር እየተወሰነ ወንዶች ደግሞ የሚፈልጉት ያንን ስለሆነ ማለት ለዛ ምክንያት ሊሆን ይችላል ወደ ኢትዮጵያ አንደርስታንድ ግን እያልካለው ማለት ነው። አሁን ይሄ ሰውዬን ካመጣኸው እቺን ልጅ ኢትዮጵያ ቢሆን ይጠብሳታል ወይ እሱ ኢትዮጵያ እሷስ መቼ ተሰማች ኢትዮጵያ ቢሆን ኤግዛክትሊ ለዛ ነው ላይፉን ቀይሮ እሷ ጋር ሄዶ የሰውየው ታርጌት ሌላ ነው። አሁን ይሄ ሰውዬ ቆይ አንድ የኔ ይቅርታ ሞያ አንዴ ትዳር አለ ራሱ ነበረ ልጆች ነበሩት ወፍ የለም ለነገሩ በዚህ ፊቱ አይኖረውም። አንዴ ማግኘት እኔ ሶሻል ሚዲያ ላይ ከመምጣቱ በፊት ለኔ ነግሮኛል። አግኝተኸዋል እኮ አንተ ይመርህም እኮ አትላንታ ዮኒ ማኛ አግኝቶታል። አግኝተዋል ፊትን አረሰውን ባገኘው አግኝተኸዋል። ሞን በጣም ከሰውየው ጋር እኔ ዮኒን መጠየቅ የምፈልገው ጥያቄ አለ። እኔ በጣም ሎጂካል ሰው ነኝ፣ በሎጂክ መከራከር መወድ ሰው ነኝ። ዮኒ ያነሳው ሀሳብ በጣም ትክክል ነው። ይሄ ሰውዬ ገንዘብ ባይኖረውና ኢትዮጵያ ቢኖር ይቺ ልጅ ለመጥበስ አይደለም ለምንም አያስብም። ልክ ነህ፣ ለመጥበስም አያስብም። አደሴም ታይም እሱን ጥያቄ ለሴቷ ጠይቅ። ኢትዮጵያ ውስጥ ቢሆን ትጠብሰው ነበር ወይ? ብር ባይኖረውና 50 ዓመቱ ቢሆን ኖ መልስላለሁ ኖ እኮና ታዲያ እሷንም ለምን በዚህ ጉዳይ አካውንት በዚህ እኩል ለምን አትመጣም? በጣም ጥሩ ምን መሰለ አሁን አንተ የማታውቀው ከይቅርታ ጋር አሜሪካን ሀገር አውሮፓ ያለ አብዛኛውን ጊዜ ትልቅ የሆኑ ሰዎች ሴቶችን ማውራት ራሱ ይፈራሉ አብዛኛዎቹ። ምክንያቱም በአብዛኛው አቅምም የለው። አየህ ፖቴንሻል አቅም ያለው ወንድ በደም ጽድት ያለው ወንድ ኤኒ ማንንም ዴት ያደርጋል። መቼም ሞ በዚህ ትስማማለህ ገባ? ማንንም ዴት ያደርጋል። አሜሪካ ጽድት ያለ ስራ ያለው ካምፓኒ ያለው ቆንጆ ነገር ያለው ማንንም ይጠብሳል። አሁን ችግሩ ምን መሰለ? ዝም ብሎ ሬጉላር ላይፍ የሚኖር ሰው ሌላ ሰው ዝም ብዬ አምጥቼ ሴቶቹን ጎበዞች ናቸው። በተለይ እኔ እንትን ማለት አልፈልግም፣ ሀቁን ነው የምነግርህ። ሴቶቹ ሀስለር ናቸው።
አሜሪካ ውሰድ፣ አረብ ሀገር ውሰድ፣ የትም ውሰዳቸው ተፍ ተፍ ብለው ገንዘባቸውን ይዘዋል። በቃ ስለዚህ የሚፈልጉት ከነሱ የተሻለ ነው። ማንም ሴት ብትሆን የምትፈልገው ከእሷ የተሻለ ነው። ገባ? ይሄን ነገር አሜሪካ ያደረገው አሜሪካ ላይ ባሉ ሴቶች ላይ ይሄ ሰው በራሱ ስታንደርድ ያለን ሰው አይጠብስም። እንደዚች አይነት ሴትን አያገኝም። ገብተዋል። ግን እንዳልኩ አሜሪካ እንዳለ ሆኖ ኢቭን አሜሪካ እየኖረ ይሄ ሰው ጥሩ ህይወት ቢኖረው እንደዚች አይነት ሴትን መጥበስ ይችላል። አሁን ችግሩ ምንድን ነው? ኢትዮጵያ ላሉት ዶላሩ ሲመነዘር ታሪክ ይሰራል። የዚህ ሰውዬ ገባ? ኡበርም ቢሰራ የሆነ ነገር ጋዝ ስቴሽንም ቢሰራ ሜክዳናልድ ቢሰራ ትርጉም አለው። ተፈላልሙን አውቆ ነው ሄደው ገባ? በወር $200 ቢገጫት እቺ ልጅ አለኛ ላይፍ ኢትዮጵያ 30 ሺህ ብር ቅብርር ብሎ ያኖራታል። እሷ የምታስበው ምንድን ነው? ሂጋረት ብላ ነው የምታስበው እኮ። ጥፋቱ ምንድን ነው ታዲያ? ምን አለ መሰለህ ማግኘቴ ለዛ ነው መልሱን እየመለስኩ ኢትዮጵያ አስረግዞ አልወስድሽም ቢኖር መሰለህ። ዮኒ ልክ ነህ እኮ ሰውየው አካውንተብል መሆን አለበት። ግን ይህን ያነሳው ሎጂክ ሴቷን ለምን አካውንተብል አያረጋትም ነው ጥያቄ የነበረው። እሱ እንደማይጠብሳት የመለስኩልህ ብሮዬ። አካውንተብል የሚያደርገው ምንድን ነው መሰለ? ኢትዮጵያ ሆኖ ራሱ ፋይናንሻሊ ሴትል የሆነ ሰው ከሆነ ተጠብሰዋለች እያልኩ እኮ ነው። አሁን $5,000 በኢትዮጵያ ፋይናንሻሊ ስቴብል አይደለም። ካልሆነማ ማን ይሰማዋል? አባት እሱን ነው የማይሰሙትም እንኳን ሌሎች ቺኮች። ስለዚህ ወንድ ልጅ ያስፈልገዋል ማለት ነው። ወንድ ልጅ ያስፈልገዋል ማለት ነው። አብሶሉት ወንድ ልጅ መላስ ካስፈለገው ደግሞ ሴት ልጅ ምንድን ነው የሚያስፈልጋት? ሴት ልጅ አብሶሉት የሚፈለገው የሴት ልጅ ውበትና ታማኝነት፣ ጸባይ። ይቺ ልጅ ታማኝነት አላት። ማግኘት ምን አለ መሰለኝ ስለዚህ መወቀስ አለባት ማለት ነው። ይቺ ልጅ ስሟ ምን መሆን አለበት መሰለህ? እኔን ከጠየቀኝ ይሄን ሲሳይ ለማለት ሳይ ይሄ ደግሞ በጣም ማለት ነው በጣም የሚደብር ነገር ነው። ላውጋውን አፍንነዋል። ላውጋው አይ ቲንክ ለወላችሁ ምን አለ መሰላችሁ ማግኘት እኔ አንድ ሰው ማለት ነው ፈልጎ ፈቅዶ ለሚያደርገው ነገር ራሱ ተጠያቂ መሆን አለበት። እኔ ጋር ሶሻል ሚዲያ ላይ ከመምጣቱ በፊት ሞን ካናገረው በኋላ እኔ ጋር ደውሎልኝ ነበረ እና ሲነግረኝ ምን አለ መሰላችሁ ለሜካፕሽ ለልደትሽ ምናምን ብለህ የምትሰጠውን ብር መታ አደባባይ ላይ መጠየቅ አለብህ ብዬ አላምንም። ይበልህ ነው የምልህ። ለምን ፈልገህ ፈቅደህ አንቺ ተዋቢልኝ ከጓደኞችሽ እኩል ሁኜ ብለህ እስከላክ ድረስ አካውንታቢሊቲ አንተ ነው የልጅቱ አይደለም። ነገር ግን የእናቴ እግር ተላ ታማብኝ ዝም ብዬ በላው ነው ብላ ቪዲዮ እየላከች ሁላችንም መሲ ብርጅስቶንም ብትሆን ዮኒም ብትሆን እኔ ራሴም ብሆን ሶሻል ሚዲያ ላይ እንኳን ለገርል ፍሬንዳችን አይደለም ለማናውቀው ሰው አደባባይ ላይ ወተን ካሜራ አብርተን እንለምናለን አይደል እንዴ? ታመሙ አንድ አመት ነው የሚተዋወቁት። አንዴ ታመሙ ብለን ለማናውቀው ሰው ኩላሊት ኪድኒ ቀይራችኋል፣ አረብ ሀገር ሴቶችንም እንደዛው ገብቷል። ይህንን ነገር ላይ በእናቷ ባልሆነች እናትን ለልመና ያወጣችን ሴት ልጅ እንዴት ነው በሙሉ አንደበታችሁ ትክክል ነች የምትሉት? እኔ ነገርኳችሁ። ለልደቷ ቢልክላት ይበለው ፈልጎ ፈቅዶ ነው። ለፀጉርሽ ሜካፕ አድርጊ ምን ብሎ ምናምን የሚልከው ነገር መብቱ ነው። ግን እናቴ ታማለች ብላ የምትበላን ሴት ልጅ አስነዋሪና ቀፋፊ ነች። በቃ 4 ነጥብ። ሌላ ነገር የሆነ ትክክል ነች ምናምን ልትሉ አይገባም። ልጁ ልርሊ ማለት ነው ታሟል። በሱ የተነሳ የታመመን ሰው ነው እያበረታታ እያለቀሰ ነበረ ዮኒ። አረ እኔም ነገርኩ ዮኒ መድኃኒዓለምን ነው የምልህ። ስልኩ ላይ በእሽታ አሞት እንደዛ ስትለው ስትሮክ ተመቶ ነበር። እየተንቀጠቀጠ ደውሎልኝ ነበር ዮኒ። እኔ ነገርኳችሁ ትናንትና ራሱ እያወራሁት ነበረ። መድኃኒዓለምን ነው ከታች ላውለት በቃ አዋታሽ ለስለት ባለጌን አይደለም። አይ በዛ ሳይሆን ከታች ላውጋው አንዴ። ብዙ ሰው ይሄን ስለማያውቅ እሱ ላይ ሊፈርድ ይችላል። ግን አሁንም ሎጂካሊ አንድ ጥያቄ ለዮኒ የምጠይቀው ሲገባ ያወራው ነገር ብዙ ምንትን ስላላለኝ ነው። ዮኒ እናንተ ሀገር የመኪና ዋጋ ስንት እንደሆነ አላውቅም። ግን ለምሳሌ $1,000 ቡጋቲ ወይ ፌራሪ እንደሚገዛ አይገዛም፣ አውቃለሁ እሱን። አሁን አንተ $1,000 ይዘህ ሄደ ፌራሪ ካምፓኒ
መኪናችሁ ልገዛ ነው $1000 ስትላቸው ኖ አያዋጣንም ብለው ይመልሷል። ድንገት የቡጋቲ ካምፓኒ ጋር ሄደ $1000 ልግዛ ስትል እሺ ውሰደው ብለው ራሳቸውን ኦፈር ካቀረቡልህ ከዛም በኋላ ተበላው ቢሉ የማን ስህተት ነው? ለማየት ከሆነ ነው የካምፓኒው ችግር ነው። አሁን ቅድም ያነሳው ሴቶቹ ራሳቸውን ኦፈር ካረጉ ያ ሰውዬ ገንዘብ አውጥቶ ቢገዛ ስታንዳርዳቸውን ዝቅ ያደረጉት ራሳቸው ነው። ለምንድን ነው ወንዱ ላይ የሚጮኸው? ወንዱ ስህተት እንዳለበት ሁሉ አንተ ቅድም የአሜሪካ ሴቶችን አይጠብስም አሪፍ ያላቸውን አይጠብስም ብላል። እሱ የአሜሪካ ሴቶች ስታንዳርዳቸውን ከፍ ማድረጋቸው የራሳቸው ሌቭላቸው ነው። እዚህ የሀበሻ ሴቶች ካወረዱና እሱ $100 መግዛት ከቻለ መጥቶ ከገዛቸው የማን ስህተት ነው? የሴቶቹ ስህተት ነው። ራሳቸውን ከፍ አድርገው ስታንዳርዱ መስቀል ይችሉ ነበር። በዛ ጉዳይ አንስተ ወንዱን ልትተናኮሉ አትችልም። ደረጃህን ማሳደግ የምትችለው ራስህ ነህ። ገብቶሃል? ስትሮክ ኤግዛምፕል ልስጥ ከፈለጋችሁ የማዳም ቅመም ሴቶች አሁን የስራ ዘመን ላይ ነን። መልሳለኝ ደግሞ ራሳቸው ሀብታም አንዴ ትመልስለታለህ። የማዳም ቅመሞች ገንዘባቸው ሲበላ የሚያመን ለምንድን ነው? ፈልገው ነው ኪሳቸው ገብቷል። ኢትዮጵያ ላይ ብር ለምንድን ነው የሚያመን? ዮኒ ይሄን እኔ ልመልስ። አሁን አረባ ይጨርሱ። ዝም በይ መሲ ይጨርሱ። ዝም በያቸው። ኦኬ ልጨርስልህ። የእነሱ አሁን ብር ፈልገው ፈቅደው ነው አይደል የሰጡት። ግን እነኚህ ሰዎች ማለት ነው ሃርድ እርን ገንዘብ ስለሆነ ለፍተው ያመጡት ገንዘብ ስለሆነ የእውነት ፈልገው ትዳር ፈልገው ስላደረጉት ያማል። ወንድ ልጅ እንዴት እንደዛ ያደርጋቸዋል? አሁን እኮ በእንደዚህ አይን ካየ ነው እነሱን የሚበላ ሰው ኦኬ ነው ማለት ነው። ወንጀለኛ አይደለም። ኦኬ ይበላት እያላችሁ ነው። ምክንያቱም ፈልጋ ኦኬ። ስለዚህ ወደ እኔ ደግሞ ልምጣ። ምንድን ነው መሰለ ብዙ ጊዜ እንደምናየው ሶሻል ሚዲያ ላይ እንዳልኩ በብዛት አቅም ያላቸው ፖቴንሻል ያላቸው ሰዎች ሁልጊዜ በሚያዩት ነገር እንጂ ሩቅ እንትን የሚሉት ነገር ያለው ፍላጎት ካላቸው ምንድን ነው የሚያደርጉት? ብዙ ጊዜ በወንዶች ካየ እንዳልኩ መጀመሪያ አፋችን ራሱ የሚፈታው አቅም ያለን ቦታ ላይ ነው። በሴቶች ደረጃ ከሄደ አፋችን የሚፈታው አቅም ያለን ቦታ ላይ ብቻና ብቻ ነው። ድፍረቱ የሚመጣው ሁልጊዜ በአቅም ደረጃ እበልጣታለሁ ለእኔ ልትሆን ትችላለች ብለን ካስብን ነው። ኪሳችንን አይተን ነው አቅም የሚኖረን። አሁን ወዴት ነው የምንሄደው? አሁን ወደ ሴቶቹ እንምጣ። ተበሉ ለሚባለው ብዙ ጊዜ መሴጅ አድርገናል፣ ለወንዶችም ለሴቶችም። ሶሻል ሚዲያ ላይ ካየ ሴት ልጅ ብር አትላኪ እየተባለች ብዙ ጊዜ ተናግረናል። ከተበላች ምንድን ነው ያለው? ይብላሽ ነው ያልነው። we didn't complain. I'm not complaining. ይብላሽ ነው የምንለው እንጂ ኖ አይብላሽ ለምን እንዲያረግሽ ስታሳዝን ያለ ቪዲዮ ሰርተን አናውቅም። እንኳን ተበላሽ አትላኪ ተብለሻል ልከሻል እሰይ ካልን at the same time ወንዱም በዚህ ነገር ተበላው ሲባል ደሴም መልስ እንመልሳ። ታዲያ ለምን የወንድ ሲሆን እናኮርፋለን? ሴቷን እንኳን ተበላሽ እያልን ካልን ለወንድ ሲሆን ለምንድን ነው ቅሬታ የምናሰማው? በአይን ሚስጥር ነው ለመብላት ነው አላማው። አይችልኝ ወንድ ልጅ በዚህ ያክል ሊበላ አይችልም። ደግሞ ለምንድን ነው የሚበላው? ምንድነው የዋህነቱን ነው የሚበላው እኮ። ወንድ ልጅ እንደዚህ ኢዝሊ ገንዘቡን ማምጣት አይችልም። እኛው ሴት ልጅ ተበላሽ ሲባል ተዋጥቷል ሲመለስ የነበረ ተዋጥቷል አልተመለሰም። ኢዝሊ ገንዘብ ተዋጥቷል አልተመለሰም። እኔ ወገቧን ስላት ነበር። ሴት ልጅ ተበላች ተብሎ ብር ተዋጥቷል አልተመለሰም።
እኔ ወገቧን ይዤ ነው ስረግጥልህ የነበረው አልኩ። አንተ እሺ ወገቧን ይዘህ ሌላውን ጠይቅ። እኔን ስለጠየቀኝ እኔ ነገር ግን አሁን ለአንተ ልክ ነህ። አንተ ወገቧን ይዘህ ይበልሽ ደግ አደረግሽ ብልሃል። ነገር ግን ስለ ማጆሪቲው ስለ ማህበረሰባችን ስናወራ የማዳምን ቅመም አበርኩልሽ ሞትኩልሽ ብሎ ኢንዲቪጁዋል ማለት ነው። ሰው የተሰማው ምን እንደሆነ ታውቃለህ? ለምን ሴቶች ደግ አደረገች ይላሉ? ያ ነገር ወንዶችን እነሱ ደግ አደረገች የሚሉት የሚያደርጉ ሰዎች ናቸው። አሁን ዓለም ከታቻለች ታረጋለች። አዲስ የምትባለው ታረጋለች። ዋሴ ልጅቷ ያደረገችው አንዴ ላውጋው። በጣም ይቅርታ ስላቋረጥኳችሁ። የእናቴ ታማብኝ ምናምን ያልሽው እናትሽ ላይ አሟርተሻል። አረመኔ ነሽ። በቃ ጨካኝ አውሬ ነሽ። እናቴ ላይ አሟርቼ የማገኘው ገንዘብ ሞቴን እመርጣለሁ። አውል ነቨር ዱ ደግሞ እሷ ያለችው ደግሞ ማለት ምን አለ መሰለህ ማግኘቴ እኔ ነገርኩ ከቅድም እንደነገርኩ ነው። ለሜካፕ ለምናምን ብላ ወይንም ደግሞ ለልደትሽ ፏበል ልጭበይበት ብሎ ምናምን ቢልክላት ይበለው ነው የምልህ። ነገር ግን በእናቷ አሳብባ እናቴ ግር ተላ ዝም ብዬ ወረረ ነው ብላ ፕሪስክሪፕሽን ልካለት መድኃኒት ገዝቶ ገብቷል። ዝም ብሎ ብሩን እንኳን አይደለም የሚላከው መድኃኒት ነው የገዛው። እንደዛ አድርጋ አንጀት የጠባችን ሴት ልጅ ነው ትክክል ነች የምትሉት ከታች ያላችሁ እከኮች። እንደዚህ አይነትን ሴት መደገፍ ራሱ የለባችሁ። በቃ ብልግና ተገናኝተዋል። እናትዬ የመድኃኒት ፕሪስክሪፕሽን እኮ ነው የላከችለት። መድኃኒት ነው መድኃኒት ነው የገዛው። አንድ ነገር ላውጋው። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ለመሲም ለዮኒም ይሄን ሰውየው መጥቶ እንዲያወራ እድል የሰጠሁት እኔ ነኝ እና ከምታስቡት በላይ ከእናንተ በላይ ሰውየው ላይ መናደድ ያለብኝ እኔ ነኝ። በጣም ብዙ ችግር ፈጥሮብኛል። እስከ ክስ ድረስ ሄዷል። ክስ ላይ ትገባለህ ምናምን ተብያለሁ። አደሴም ታይም ሰውየው ለእኔ አንድ ነገር ያደረገልኝ ነገር የለም። ኢቨን አልረዳኝም። በዚህ በህግ ጉዳይ ራሴ ነኝ እንደምንም እየተሯሯጥኩኝ ለራሴም ጠበቃ እንትን ለማለት ራሴን ዲፌንድ ለማድረግ የሞከርኩት እኔ። በጣም ጎድቶኛል ሰውየው። እስቲል ነው ግን ሰውየው ላይ ይሄ ባረገላት ለሷ ሰውየው ስህተት የለበትም ብዬ ነው የማስበው። ለመሰለ ከዚህ በፊት እኔ ሴት ልጅ እንዲህ ተበላው ብላ እኔ ጋር ገብታ ላይፍ በጣም ተዋቶላት ወንዱን ሰድበን ረግጠን አስወጥቻለሁ። ወንዱ ሲበላ ብቻ አይደለም ይሄን ኢነርጂ ያሳየሁት። ሴቷ ራሱ እዚህ ሀገር ላይ ፀጉር ቤት የነበራት ልጅ አለች። ኢቨን ሰውየውን እስከማፈላለግ ላይፌን ሪስክ ውስጥ ከትቼ በጣም ጥሬያለሁ። ወንዱ ብቻ ሲበላ